አፍቃሪ ነሽ? አፍቃሪ ነኝ። እስኪ አንድ መላ በልኝ። መቼም አንቺ ዶክተራችን ነሽና አንቺ ያለሽ አንበጣበጥም ብዬ ነው። የኔ ውድ ምናዊ ነው ያፈቀርሽው? እኔ ምንሽ ሀቢብቲ ልጁ ኢትዮጵያዊ ነው። አርቲስ ኦኬ። እሱ ደቡብ ነው፣ እኔ ደግሞ ኦሮሞ ነኝና ከዛሬ 4 ዓመት በፊት በፌስቡክ ተፋቅረን ነበረው። እሺ። ከዛም በኋላ እኔ እዛ እስከሚሄድ ድረስ በቃ ጭንቅላቴ ላይ ውጪ ነው የምለው። በጣም ነው የሚወድኝ፣ በጣም ነው የሚያፈቅረኝ። በጣም በቃ በቀን 20 ይደውላል። እሺ። ከዛ ኢትዮጵያ ገባውና አይቼ በቃ ማለት ያው ተገናኝተን ተመልሼ ከመጣሁበት ሰዓት ጀምሮ ፍቅር የሚባል ነገር የለም። ፍቅር አይሰጥኝም፣ ምንም ነገር የለም። እንደ በፊቱ ፍቅሬ ማሬ የለም። አንቺ ሴትዮ ማለት ጀመራ በፊት ሀቢብቴ እያለ ማለት ነው። እና በቃ ግራ ተጋባው። ሊቶይ ብልም በጣም ነው የሚወደው፣ መቶ አልቻልኩም። ሊቀጥል ብልም ማመን አልቻልኩም። እስኪ ምንድነው ፍቅር እኔ ከመጣሁ በኋላ የቀየረው? ግራ አጋባኝ። በእድሜ ትንሽ በልጣለሁ። እሱ ጨንቆት ይሁን ምን እንደሆነ ግራ ገብቶኛል። ለቡሲ ደርጅቼበት ይሁን እግዚአብሔርን ግራ ግብት ብሎኛል። ይተውሻለሁ ካለ ራሴን ከግርግዳ ጋር ነው የሚያፈጣፍጠው። የመዳም ስራ አይሰራልኝም። ምን ይሻልኛል? እስኪ መላ በይኝ።